ውድቀትን እንደ መወጣጫ እርከን ተቀበሉ። ሰዎች ብዙ ጊዜ በሕይወታቸው ዘግይተው የሚያገኙት ትምህርት ውድቀት ጠላት አለመሆኑን ነው። ወጣት ሲሆኑ ውድቀት ያሳፍራል። አንድ ነገር ትጀምራላችሁ፣ አይሰራም። የንግድ ሐሳባችሁ ይወድቃል፣ ፕሮጀክታችሁ ይፈርሳል፣ ሰዎች ይስቁባችኋል። ያኔ በድንገት አእምሯችሁ ያንን እንደገና አንሞክርም ይላል። ስለዚህ ብዙ ሰዎች አደገኛ ነገር እያደረጉ ወደ 20ዎቹ መገባደጃ ይገባሉ። አዳዲስ ነገሮችን መሞከርም ያቆማሉ። ሰነፍ ስለሆኑ አይደለም፣ ኩራታቸውን እየጠበቁ ስለሆነ ነው። መውደቅን ስለሚፈሩ ነው። ነገር ግን ስለ ስኬት ያለው እውነት ይሄ ነው። ብዙ ጊዜ የሚያሸንፉ ሰዎች ቀደም ብለው ብዙ የወደቁ ናቸው። የስፓንክሰን መስራች የሆነችውን ሳራ ብሌንክሊን ተመልከቱ። ቢሊዮነር ከመሆኗ በፊት የፋክስ ማሽኖችን ከቤት ወደ ቤት ትሸጥ ነበር። አንድ ቀን የሕግ ትምህርት ቤት ለመግባት ሞከረች። የኤልሳት ፈተናን 2 ጊዜ ወደቀች። ግን ተስፋ ከመቁረጥ ይልቅ ሐሳቦቿን መሞከሯን ቀጠለች። በመጨረሻም በ$5000 ቁጠባ ስፓንክሰን ፈጠረች። ኢንቨስተር አይደለችም። የንግድ ዳራ ወይም ባክግራውንድም የላትም። ጽናት ብቻ ነው የነበራት። አሁን ኩባንያዋ በቢሊዮኖች የሚቆጠር ዋጋ አለው። ውድቀት ቁም ነገረኝነታችሁን ይፈትናል። ከአንድ ወይም ከሁለት ውድቀት በኋላ ካቆማችሁ ምናልባት ግቡ ያን ያህል አስፈላጊ አልነበረም ማለት ነው። ነገር ግን ማስተካከልን፣ መማርን፣ እንደገና መሞከርን ከቀጠላችሁ ኃይለኛ ነገር ይከሰታል። በራስ መተማመናችሁ በውጤት ላይ መመስረቱን ያቆማል። በጥንካሬ ወይም ሬዚለንስ ላይ መመስረት ይጀምራል። ጥንካሬ በጥሩ ሁኔታ ሲታይ አደገኛ ነው። ምክንያቱም ውድቀትን መፍራት ስታቆሙ አብዛኛው ሰው የሚያስወግዳቸውን ነገሮች ለመሞከር ፈቃደኛ ትሆናላችሁ። አዳዲስ ሐሳቦች፣ አዳዲስ ንግዶች፣ አዳዲስ እድሎችና እውነተኛ ስኬቶች የሚኖሩት በመሞከር ውስጥ ነው። በ20ዎቹ ዕድሜ ውስጥ መውደቅ በሕይወታችሁ ውስጥ በጣም አስተማማኝ ጊዜ ነው። ጉልበት አላችሁ፣ ጊዜ አላችሁ፣ ጥቂት ኃላፊነቶችም አሏችሁ። ነገር ግን ብዙ ሰዎች ፍጹም ለመምሰል በመሞከር ያንን ጥቅም ያባክኑታል። እውነቱ ግን የ20ዎቹ ግባችሁ ፍጹም ሕይወት መገንባት ሳይሆን ጠንካራና በቀላሉ የሚላመድ የራሳችሁን ስሪት መገንባት ነው። መውደቅ፣ መነሳት፣ እቅድን ማስተካከልና በራስ መተማመንን ሳያጣ እንደገና መሞከር የሚችል ሰው ሁኑ። ምክንያቱም ያንን ክህሎት ከ30 ዓመት በፊት ካዳበራችሁት እመኑኝ ሕይወት በጣም ቀላል ይሆናል። እያንዳንዱ ውድቀት በድብቅ ወደ ማሸነፍ የሚያቀርባችሁ ጨዋታ መሆኑን አውቃችሁ ደጋግማችሁ ውደቁ፣ ተነሱ፣ ሞክሩ።